ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬቱ በርካታ ክለቦች ሲመለከቱ አሁን አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናላችን አዲስ ከሆናችሁ በቅድሚያ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። በቅድሚያም ወደ ሪያል ማድሪድ እናልፋለን። ስፔኑ አስ እንደዘገበው ከሆነ ሪያል ማድሪድ ኤድዋርዶ ካማቪንጋ ሊሸጠው የሚችል ሲሆን ክለቡን ከዝውውሩ እስከ 60 ሚሊዮን ዩሮ ለማግኘት ተስፋ አድርጓል ተባለ። ከአንድ ወር በፊት የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲር ዴሻ በካናዳ በአሜሪካና በሜክሲኮ ለሚካሄደው የዓለም ዋንጫ ከጠሯቸው 26 ሰዎች መካከል ካማቪንጋን ሳያካትቱ መቅረታቸው ይታወሳል። ይሁን እንጂ ካማቪንጋ ጊዜውን በከንቱ አላባከነም። በሃርቫርድ ዩኒቨርሲቲ የመዝናኛ ሚዲያና ስፖርት ቢዝነስ ላይ የሚያተኩር የ4 ቀናት ኮርስ በመከታተል የምስክር ወረቀት መቀበሉ ይታወሳል። በአሁኑ ጊዜ ካማቪንጋ በሪያል ማድሪድ ከሚያስፈልገው በላይ ተደርጎ እየተቆጠረ ይገኛል። ክለቡም አዲሱ አሰልጣኝ ጆዜ ሞሪኖ ስብስቡን ለማጠናከር ላቀረቡት ጥያቄ ምላሽ ከመሰጠቱ በፊት አንድ ትልቅ ተጫዋች መሸጥ እንዳለበት ግልጽ አድርጎላቸዋልም ተብሏል። ሞሪኖ ሌላ የማል ተከላካይና ጠንካራ እንዲሁም በተለያዩ ቦታዎች መጫወት የሚችል አማካይ ተጫዋች ማምጣት ይፈልጋሉ ተብሏል። ሁሉም ምልክቶች ደግሞ ካማቪንጋ ክለቡን እንዲለቅ ያስደርጋሉም ብሏል። ካማቪንጋ ባለፉት ሁለት ዘመን በማድሪድ ቤት ከ2024 የቻምፒየንስ ሊግ ፍጻሜ ላሳዩ ድንቅ ብቃትን መድገምም አልቻለም። በትራንስፈር ማርኬት መረጃ መሰረት በዚያን ጊዜ የገበያው ዋጋ እስከ 100 ሚሊዮን ዩሮ ደርሶም ነበር። አሁን ግን ከእነዚህ ሁለት ወደ ዘመናት በኋላ ዋጋው በግማሽ ቀንሶ እስከ 50 ሚሊዮን ዩሮ ወርዷልም ተብሏል። ከዚህ ልክ በቅርቡ ያሳዩ ደካማ ብቃትና በቻምፒየንስ ሊግ ፍጻሜ ከባየር ሙኒክ ጋር በቻምፒየንስ ሊግ ሩብ ፍጻሜ ከባየር ሙኒክ ጋር በነበሩ ጨዋታ ያገኘው አከራካሪ ቀይ ካርድ ተመልካቾችን በዚህ ክረምት ከሪያል ማድሪድ ከሚለቁቶቹ አንዱ ሊሆን እንደሚችል እንዲያምኑም አድርጓቸዋል ተብለዋል። የኤሲ ሚላን የዝውውር እቅድ ከፖርቹጋል ተጫዋች በላይ ያለፈ ሆኗል ተብሏል። አሁን ላይ ሜሰን ማውንት አዲሱ ኢላማቸውም ሆኗል ተብሏል። እንደ ፉትቦል ኢታሊያ ዘገባ ከሆነ ኤሲ ሚላን የዝውውር ኢላማዎች በፖርቱጋል ላይ ብቻ የተገደቡ አይደሉም። የማንቸስተር አማካይ ሜሰን ማውንት አዲሱ የክለቡ ኢላማ ሆኖ ብቅ ብሏል ተብሏል። ሚላን ከበርካታ የፖርቱጋል ብሔራዊ ቡድን ተጫዋችና ከታዋቂው ጆርጌ ሜንዴስ ከሚወከሉ ተጫዋቾች ጋር ስሙ ቢያያዝም የቅርብ ጊዜዎቹ ዘገባዎች ግን የጣሊያኑ ክለብ ምናልባትም የዩናይትዱን ሜሰን ማውንትን አቀርቦላቸዋልም ተብሏል። የ2024/25 የወደ ዘመን መጠናቀቁ ተከትሎ ሚላን ያሰልጣኙ ማክሲሚሊያኖ አሌግሪን ውል ያቋረጠ ሲሆን በአሁኑ ወቅት ቡድኑ በቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም እየተመራ ይገኛል። የሴሪያው ውድድር ዘመን ሲጠናቀቅ ሚላን ለሻምፒዮንስ ሊግ ውድድር ሳያልፍ መቅረቱን ተከትሎ የስፖርት ዳይሬክተሩ ቴክኒክ ዳይሬክተሩ ጆፍሬ ሞንዳዳ እና ዋና ስራ አስፈጻሚ ጆርጅ ፉርላኒ ወዲያውኑ ከኃላፊነታቸው መባራቸው ይታወሳል። ይሁን እንጂ ሚላን ከዚያን ጊዜ ጀምሮ በሳንሴሮ አዲስ ከፍተኛ አመራር መዋቅር የገነባ ሲሆን በአሰልጣኝ አሞሪም በተጫዋች ዝውውር ዳይሬክተሩ ሄንሪክ አለምስታርትና በእግር ኳስ ኢንተለጀንሱ ዳይሬክተር ቦቢ ጋርድነር ዙሪያ አዲስ የአመራር ቡድን መስርቷልም ተብሏል። የአዲሱ አመራር ሹመት በዚህ ሳምንት መጀመሪያ ላይ መረጋገጡ ተከትሎ የሚላን የዝውውር መስኮት ሙሉ በሙሉ የተከፈተ ሲሆን የፓሪስ ሴን ጀርሜን አጥቂ ጎንካሎ ራሞስን በክለቡ ታሪክ ከፍተኛ በሆነ የዝውውር ዋጋ ማስፈረማቸውም ይታወሳል። የውድ ዘገባዎች የሚያውቁት ሮሰነሮቹ ልክ እንደ ራሞስ ሁሉም በሜንዴስ ከሚወከሉ ሌላኛው የፖርቹጋል ብሔራዊ ተጫዋች አንቶኒዮ ሲልቫ ጋር በግል ጥቅሞች ዙሪያ በመርህ ደረጃ ስምምነት ላይ ደርሷል። ነገር ግን ሚላን ፕሬስ እንደዘገበው ከሆነ ሚላን በቅርቡ አዲስ የዝውውር አማራጭ ቀርቦለታል ተብሏል። እሱም የአጥቂ አማካኙ ሜሰን ማውንት ነው። አሞሪም በማንቸስተር አሰልጣኝነት ቆይታቸው ማውንት በጥሩ ሁኔታ የሚያውቁት ሲሆን የእሁድ ዘገባዎች እንደሚያሳዩት ማውንት በኦልድ ትራፎርድ በአዲሱ አሰልጣኝ ማይክል ካሪክ እቅድ ውስጥ እንዳልተካተተ ስለተረዱ በዚህ ክረምት ክለቡ ሊለቅ ይችላልም ተብሏል። ዘገባዎች ማውንት ለሮሰነሮቹ እንዳልቀረበና አሞሪም ግን አሁን ለተጫዋቹን እንደሚፈልጉም ተነግሯል። ማውንት በአሁኑ ወቅት እስከ 25 ሚሊዮን ዩሮ ዋጋው እንደተመለተም ይፋ ተደርገዋል። ዴሊ ሜል ባወጣው ዘገባ መሰረት ባርሴሎና ሃሪ ኬንን የማስፈረም ዕድል ለማየት ከወኪሎቹ ጋር የታደረገ ተባለ። የዴሊ ሜል ጋዜጠኛ ክሬግ ሆፕ እንደዘገበው ከሆነ ባርሴሎና የባየር ሙኒኩን አጥቂ ሃሪ ኬንን ለማስፈረም አሁን ከተጫዋቹ የስራ አመራር ቡድን ወኪሎች ጋር ግንኙነት አድርጓልም ብሏል። ባርሴሎና ፍላጎት ከገለጸ በኋላ የኬንያ ዓለም ዋንጫ ተሳትፎ ሲጠናቀቅ ሁኔታው እንደገና ለመገምገምም ተስማምቷል ተብሏል። የ32 ዓመቱ የባየር ሙኒክ አጥቂ ከክለቡ ጋር ባለው ውል አንድ ዓመት ብቻ የቀረው ሲሆን ባርሴሎና ይህንን ዝውውር ለመፈጸም የሚያስፈልገውን የገንዘብ ምንጭ እንዴት ማሰባሰብ እንደሚችልም መንገዶችን እየፈለገ ይገኛል ተብሏል። ይሁን እንጂ ኬን በባቫሪያ በጣም ደስተኛ እንደሆነ የቡንደስሊጋውን ሻምፒዮን ባየር ሙኒክም ቁልፍ ተጫዋቾቹን አሳልፎ ለመስጠት ለሚደረግ ለማንኛውም ሙከራ ጠንካራ ተቃውሞ እንደሚያደርግም ታውቋል። ባርሴሎና ሊኖር ስለሚችለው ዝውውር በስልክ ግንኙነት ካደረገ በኋላ የተጫዋቹ ወገን ተያያዥ ንግግሮች እንዳቋርጡም ተረድተዋል። ተጫዋቹ ከውድድሩ በኋላ ዋነኛ ትኩረቱ ከባየር ሙኒክ ጋር ያለውን ውል ማራዘም ላይ እንደሚሆንም ተሰምቷል። የሆነ ሆኖ እንግሊዝ በዓለም ዋንጫ ያለት ጉዞ እስኪጠናቅ ድረስ ሁኔታው
ሙሉ በሙሉ ግልጽ አይሆንም። ምክንያቱም ኬን በአሁኑ ወቅት ሙሉ ትኩረቱን በእንግሊዝ ብሔራዊ ቡድን ላይ አድርጓልም ተብሏል። ባርሰሎና ከሮበርት ሌዋንዶውስኪ መልቀቅ በኋላ አዲስ አጥቂ እየፈለጉ ሲሆን ምንጮች እንደሚጠቁሙት ከሆነ ከተጫዋቹ ወገን አዎንታዊ ምልክት ካገኙ ባርሰሎና ኬንን ለማስፈረም ሙሉ አቅማቸውን ለመጠቀም ዝግጁም ናቸው ተብለዋል። ሳይድ ኤልማላ ከኮለን የመልቀቅ ዕድሉ እንዳለው ከተነገረ በኋላ በርካታ የፕሪሚየር ሊግ ክለቦች የተጫዋቹ ሁኔታ በቅርበት መከታተላቸውን ቀጥለዋል። የጀርመኑ ክለብ የፋይናንሻል ፌር ፕሌይ ደሞችን ለማክበር ሲል ተጫዋቹን በተመጣጣኝ ዋጋ ለመልቀቅ ሊገደድ ይችላልም ተብሏል። የ50 ሚሊዮን ዩሮ አካባቢ የምን የዝውውር ጥያቄ ይህንን የጀርመን ክለብ ለማስማማት በቂ ይሆናልም ተብሏል። ሊቨርፑልና ኒውካስል ተጫዋቹን ለማስፈረም አሁን ላይ ከፍተኛ ፍላጎት እንዳላቸውም ተዘግቧል። ይሁን እንጂ ለተጫዋቹ ከፍተኛ ገንዘብ ለመክፈል ዝግጁ መሆን አለመሆናቸው ወደፊት የሚታየው ሊቨርፑል ዋነኛ ኢላማውን አድርጎ ከአርቢ ላይፕዚግ የአንዲዮ ማኔን ለማስፈረም ተስፋ አድርጎ የነበር ቢሆንም ይህ አይቮሪ ኮስት ኢንተርናሽናል ማስፈረም ግን ካልቻሉ ሆነ ፊታቸው ሌሎች አማራጮች ያዞራሉም ተብሏል። የ19 ዓመቱ ወጣት በጀርመን ሊግ ለኮለን ድንቅ ብቃት ያሳየ ሲሆን ለእነሱ ሳቢ አማራጭ ሊሆን ይችላልም ተብሏል። እንዲሁም ለቡድኑ ፈጣንነትና ልዩ ክህሎትን ይጨምራል የተባለ ሲሆን በእንግሊዝ የመሳካት ብቃት ያለው ሲሆን ለሊቨርፑልም የመጫወት እድል ማግኘቱም ለተጫዋቹም ትልቅ እድልም ነው ተብሏል። በተመሳሳይ ኒውካስሎች በቡድናቸው ውስጥ ተጨማሪ ጥልቅ አማራጭ ለመፍጠር ይፈልጉ ሲሆን አንቶኒ ጎርደን ለመተካት ተጫዋች ያስፈልጋቸዋል። ይህም የ19 ዓመት ጀርመናዊ በባለፈው ዘመን በሊጉ 13 ጎሎችን ያስቆጥሮ 5 አሲስት ማድረግ ችለዋል። ኤቨርተኖች የቼልሲውን አጥቂ ሊያም ዴላፕን በዚህ ክረምት የዝውውር መስኮት በቋሚ ውል ለማስፈረም ከፍተኛ ግፊት እያደረጉ ሲሆን ቶፊዎቹ አዲሱ የውድድር ዘመን ከመጀመሩ በፊት የማጥቃት መስመራቸውን ለማጠናከር ይፈልጋሉም ተብሏል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ኤቨርተን ለ23 ዓመቱ አጥቂ ያቀረቡትን ጥያቄ እያፋጠኑ ሲሆን ለዴላፕ የውል ስምምነትም አቅርበውለታል ተብሏል። ቼልሲ ተጫዋቹን ልቅ ፈቃደኛ እንደሆነ ቢታወቅም ዝቅተኛ የዝውውር ሂሳብ ይቀበላል ተብሎ አይጠበቅም። ዘገባዎች እንደሚያመለክቱት ሰማያዊዎቹ ለተጫዋቹ እስከ 40 ሚሊዮን ፓውንድ ይፈልጋሉም ተብሏል። ኤቨርተን ተጫዋቹን ለማስፈረም በጥሩ አቋም ላይ የሚገኝ ቢመስልም ሌሎች በርካታ የፕሪሚየር ሊግ ክለቦችም የአጥቂ ሁኔታ በቅርበት መከታተላቸውን ቀጥሏልም ተብሏል። ኤቨርተን ለሊያም ዴላፕ ቀድሞ እርምጃ ወስዷል። የኤቨርተን ፍላጎት በጣም ምክንያታዊ ነው። ክለቡም ለተከታታይ ውድድር ዘመን አስተማማኝ አጥቂ ሲፈልግ የቆየ ሲሆን ዴላፕ ደግሞ ለነሱ ሊስማማ የሚችል ጠንካራ ነቀተኛ የሆነ አጨዋወት አለውም ተብሏል። ዴላፕ ጠንካራ፣ ንቁ፣ ተንቀሳቃሽና እንደ ዘመን 9 ቁጥር አጥቂ ሆኖ ለመጫወት ምቹም ነው ተብሏል። ሮይ ኪን የአንዲዮ ማንዴ ዋንጫዎችን ለማንሳትና የባሎን ዶር ሽልማት ለማሸነፍ ማለም ከሊቨርፑል ይልቅ ፒኤስጂን ስለመረጡ ምላሽ ሰጠ። እንደዚህ አይነት ተጫዋቾች ውሳኔያቸው ወደፊት የሚቆጩባቸው አይነት ውሳኔዎች ናቸው። ፒኤስጂ ለሱ የተሻለ አማራጭ አይደለም እያልኩ አይደለም። ነገር ግን የእሱን እድሜና አሁን ያለበትን ወቅታዊ ብቃት ስንመለከት ተጠባባቂ ወንበር ላይ አስቀምጦ ሁለተኛ ምርጫ ወደሚያደርገው ክለብ መሄድ አልነበረበትም። ሊቨርፑልን መምረጥ በእግር ኳስ ሕይወት ውስጥ ከሁሉ የተሻለ ውሳኔ የሆነ ነበር። በተለይም እንደ ፕሪሚየር ሊግ ባሉ ተወዳዳሪ ሊጎች ውስጥ ሊቨርፑል በአውሮፓ ካሉ ትላልቅ ክለቦች አንዱ ነውና በእንግሊዝ ውስጥም እጅግ ስኬታማ በሆኑ ለአንዲዮ ማንዴ እጅጉን ተመራጭ ነበር። ሊቨርፑልን ቢመርጥ ኖሮ በክለብ ውስጥ ቋሚ ተሰላፊ እንደሆነ በርካታ የግል ሽልማቶችን የማሳካት አቅም እንደሚያገኝ በእርግጠኝነት አውቅ ነበር። በዚህም በቀላሉ እንዴት ሊያምን እንደቻለ አቅም ነገር ግን ወደፊት የሚናገረው ነገር ይኖራል ሲል ሮይ ኪን ተናግሯል። ጆ ኮል ሰንደርላንድ ቼልሲ ለግራኒት ዣካ ያቀረበውን የ8 ሚሊዮን ዩሮ የዝውውር ጥያቄ ውድቅ ማድረጉን አስመልክቶ ምላሽ ሰጠ። ሰንደርላንድ ያንን የ8 ሚሊዮን ዩሮ ጥያቄ ለምን ውድቅ እንዳደረገው ሙሉ በሙሉ ይገባኛል። እንደሱ ያለ ትክክለኛ ልምድ፣ መሪነትና የማሸነፍ ስነ ልቦና ያለው ተጫዋች ሲኖር ለክለቡ ካለ እውነተኛ ዋጋ በታች በሆነ ክፍያ እንዲወጣ ዝም ብለህ አትፈቅድለትም። ቼልሲ ያንን ልምድ ያለው መሪ በስብስብ ውስጥ የመያዝ ፍላጎት እውነተኛ ከሆነ ይበልጥ ጠንካራ ሆኖ መቅረብ አለበት። ቼልሲዎች በቀጣይ የተሻለ ዋጋ ይዘው እንደሚቀርቡ አስባለሁ። የዣካ አይነት ብቃት ያለውን ተጫዋች በርካሽ ዋጋ ለማግኘት ማሰብ አይቻልም። የአሁኑን ገበያ ሁኔታ ተመልከቱ። ክለቦች አቅም ላላቸው ወጣት ልጆች ሁልጊዜም ከ50 እስከ 60 ሚሊዮን ዩሮ ይጠይቃሉ። ስለዚህም አስቀድሞ በከፍተኛ እግር ኳስ እርከን ላይ ሁሉ ነገር አሳክቶ ለአጠናቀ ተጫዋች አቋማቸውን አጥብቆ መያዛቸው ለሰንደርላንድ አድናቆት ይገባቸዋልም ብሏል። ከቼልሲ እይታ አንጻር ፍላጎት ወረዳለሁ። እንደሱ ያለ መሪዎችን ማግኘት ከባድ ነው። ነገር ግን ከሰንደርላንድ ወገን ስናየው ዣካ በማንነቱ ነው በሎሻ ክፍል ውስጥ ባለው ተሰሚነት የሚያበረከተው አስተዋጽኦ መተካት ለነሱ ከባድ ስለሆነ ለተጫዋቹ ከፍተኛ ዋጋ ቢጠይቁም ትክክል ናቸው ብሎ ተናግረዋል። ኒውካስትል ዩናይትድ በዚህ ክረምት በርካታ ታላላቅ ከዋክብቶቹን ለመልቀቅ እየተዘጋጀ ነው በሚል የናኝ የመጣውን ወሬ አጥብቀው እየተቃወሙት እንደሚገኙ የክለቡ ምንጮችም በእያንዳንዱ ትልቅ ውሳኔ ላይ ሙሉ ቁጥጥር እንዳላቸው አጥብቀው እየገለጹ መሆኑን ቲም ቶልክ ተረድቷል። ማክፒሶቹ ሌላ አንድ አስደናቂ ውድድር ዘመን ካሳለፉ በኋላ በበርካታ ተጫዋቾች ላይ ከፍተኛ ፍላጎት እንዳለ የሚቀበሉ ቢሆንም ለክለቡ ቅርብ የሆኑ አካላት ግን በሴንት ጄምስ ፓርክ ምንም አይነት የጂም ላይ ተጫዋቾች ሽያጭ እንደማይኖር ግልጽ አድርገዋልም ተብሏል። ይህ የክለቡ አቋም የመጣው
የመጣው እንደ ሳንድሮ ቶናሊ፣ ቡርኖ ጉማሬሽ፣ ሉዊሳል፣ ቲኖ ሊቨራሜንቶ እና ማሊክ ቲያው እና ኒክ ዎልተማንዴ ባሉ ተጫዋቾች ዙሪያ ግምቶች እየተበራከቱ በመጡበት ወቅት ነው። የቶናሊ ወኪሎች አብዛኛውን የክረምት ክፍለ ጊዜ ፍላጎት ካላቸው ክለቦች ጋር በመነጋገር እያሳለፉ ሲሆን አርሰናል፣ ማንቸስተር ሲቲ፣ የቀድሞ ክለቦች ሲቪላ የዚህ ጣሊያናዊ ኢንተርናሽናል ሁኔታን ሲከታተሉም ቆይቷል። በቅርቡ ደግሞ ቶተንሃም ሆትስፐር ተጫዋቹን ለማስፈረም ጠንካራ ተፎካካሪ ሆኖ ብቅ ማለቱ ይታወሳል። ቲም ቶልክ በሳምንት ውስጥ ይፋ እንዳደረገው ከሆነ ስፐርሶች ከቶናሊ ወገን ጋር የሚያደርጉት ውይይት ትልቅ እድገትም አሳይቷል ብሎም ነበር። ሆኖ ቀደም ሲል እንደተዘገበው አርሰናል ለማንቸስተር ሲቲ በብራዚል ኢንተርናሽናል ደግሞ የቆየ ፍላጎት ያለው ሲሆን ከማንቸስተርና ሊቨርፑልም ጋር ስለተጫዋቹ ሁኔታ ንግግሮችም ተደርገዋልም ተብሏል። የቲም ቶልክ የዝውውር አዋቂ ግሬም ቤል የተረዳው ከሆነ በሴንት ጄምስ ፓርክ ውስጥ በግምቶች መበራከት ላይ እየጨመረ የመጣ ብስጭት አለን ብሏል። ኒውካስትሎች ደስተኛ አይደሉም፣ መሪዎቹ እየወጡ መሆናቸውና ሰዎች መረጃ እያቀበሉ እንደሆነ ያውቃል። ነገር ግን ያለነሱ ፍቃድ ማንም ክለቡን ጥለው አይሄድም፣ ይህንን በጣም ግልጽ እያደረጉት ነው ሲል ቤሊ ይናገራል። አሁን ባለው ሁኔታ ቶናሊ ምኞቱ የሚሳካለት ይመስላል። ነገር ግን ይህ ሊሆን የሚችለው ቶተንሃም ወይም ሌላ ማንኛውም ክለብ ኒውካስትል የጠየቁን ዋጋ ታሟሉ ብቻ ነው ብሏል። ነገር ግን ይህ አቁም ለጉማሬሽ፣ ሃል፣ ሊቨራሜንቶ፣ ቲያው ወይም ለወልተማሪ ተመሳሳይ አይደለምም ብለዋል። ቤሊ እንደተረዳው ከሆነ ኒውካስትል ከቶናሊ ውጭ ያለው ትልቁ ስጋት ጉማሬሽ በክለቡ የረጅም ጊዜ እቅድ ውስጥ የመሀል አማካይ ሆኖ እንዲቀጥል ማድረግ ነው። ብራዚሎች አሁን ባለው የቀረው 2 ዓመት ብቻ ሲሆን ኒውካስትል ለውል ማራዘም የሚሆን ዊት ለመጀመር ለበርካታ ወራት ሲሞክር ቆይቷል። ነገር ግን እነዚያ ነገሮች ክለቡ ተስፋ እንዳደረገው በተቀላጠፈ ሁኔታ አልሄዱም ብለዋል። የቦሩሲያ ዶርትመንዱ ጀርመናዊ አማካኝ ፌሊክስ ኔሚቻ አሁንም የፕሪሚየር ሊግ ክለቦች እውነተኛ ኢላማ ሆኖ እንደቀጠለ ሲሄድ ማንቸስተርና ቼልሲ ተጫዋቹን ለማስፈረም አሁን ላይ ጠንካራ ፍላጎት ያሳዩ የሊጉ ክለቦች ናቸውም ተብሏል። ይህ ጀርመን ብሔራዊ ቡድን ተጫዋች በዓለም ዋንጫ ላይ ባሳየው ተከታታይ ድንቅ ብቃት ምክንያት ዝናው ይበልጥ የናኘ ሲሆን ይህም ስለ ወደፊት ቆይቶ አዳዲስ ጥያቄዎችን እንዲነሱ ምክንያትም ሆኗል ተብሏል። ቀደም ሲል እንደወጣው መረጃ ከሆነ የቦሩሲያ ዶርትመንድ ሽያጩ የሚስማማ ከሆነ የ5 ዓመቱ ተጫዋች የማስፈረም እድል ስላላቸው ሁኔታ ከበርካታ ክለቦች ጋር ወኪሎቹ ንግግር እንዳደረጉም ተሰምቷል። ለተጫዋቹ ቅርብ የሆኑ ምንጮች እንደሚያመለክቱት ኒውካስትል ለተጫዋቹ የቆየ ፍላጎት ቢኖራቸውም አሁን ላይ ኔሜቻ ራሱን በሴንት ጄምስ ፓርክ ለመመልከት አይፈልግምም ተብሏል። ምንጮች እንደሚያመለክቱት ከሆነ ባለፈው ወር ከተነጋገሩት ፕሪሚየር ክለቦች መካከል ማንቸስተርና ቼልሲ በኔሜቻ ሁኔታ ላይ ጠንካራ ፍላጎት ማሳየታቸውን ቀጥሏል ተብሏል። ዩናይትዶች በዚህ ክረምት ስብስባቸውን እንደገና እያዋቀሩ ባለበት ወቅት በርካታ የአማካይ አማራጮችን መገምገማቸው የቀጠሉ ሲሆን ቼልሲም በመሀል ሜዳው ላይ ሊያደርጋቸው ቢችላቸው ተጨማሪ ፈራሚዎች ላይ ሰፊ ስራዎችን እየሰሩ ይገኛሉ። ሁለቱም ክለቦች የኔሜቻን የአካል ብቃት፣ የቴክኒክ ብቃትና ሁለገብነት የሚያደንቁለት ሲሆን በትልቁ መድረክ ላይ በዓለም ዋንጫ ያሳየችው ብቃቶች በአውሮፓ ካሉ መሪ አማካዮች አንዱ የመሆን አቅም እንዳለው እምነቱን አጠናክሯልም ተብሏል። በጀርመን የሚወጡ ዘገባዎች እንደሚያሳዩት ከሆነ ቦሩሲያ ዶርትመንድ እስከ 100 ሚሊዮን ዩሮ አካባቢ እየጠየቁ እንደሆነ ቢገለጽም ያ ቁጥር ይሄ ጀርመኑ ክለብ በትክክል ያገኙታል ተብሎ ከሚጠበቀው በላይ እንደሆነም እየተነገረ ነው። ምንጮች እንደሚጠቁሙት ከሆነ ጠንካራ ፍላጎት የሚመጡ ከሆነ ዶርትመንድ ከተጠቀሰው ዋጋ በተወሰነ መልኩ ባነሰ መጠን ለመደራደር ዝግጁ ነው ተብለዋል። የቀድሞ የማንቸስተር ተጫዋች አንቶኒዮ ቫሌንሲያ በሪያል ማድሪድ አስቸጋሪ ጊዜን እያሳለፈ ያለውን የቀድሞ ሊቨርፑል የቀይ መስመር ተከላካይ ትሬንት አሌክሳንደር አርኖልድን እንዲያስፈርሙ ጠየቀ። አሌክሳንደር አርኖልድ ባለፈው ክረምት ከፊፋ ክለቦች ዓለም ዋንጫ በፊት በ10 ሚሊዮን ዩሮ ማድሪድን የተቀላቀለ ሲሆን አሌክሳንደር አርኖልድ በማድሪድ ቤት ቆይቶ የባላንዶር ሽልማት የማሸነፍ ህልምን ሰንቆ አንፊልድን ጥሎ የወጣ ቢሆንም በስፔን ዋና ከተማ ግን ከባድ ጅምር እንዳሳለፈም ይታወሳል። ያሳያቸው ተከታታይ ደቂቃ ብቃቶቹም ይህ እንግሊዝ ገና በጠዋቱ ከቡድኑ እንዲቀነስ ያደርጉ ሲሆን ከዚህም በተጨማሪ በጉዳት ምክንያት በውድድር ዘመኑ 21 ጨዋታዎችን አመልጠውት ነበር። ከጉዳት ነፃ በሆነበት ወቅት የውድድር ዘመኑ የገፋ ሲሄድ የአሌክሳንደር አርኖልድ በማድሪድ ያለው ተጽዕኖ እየጨመረ መጥቶም ነበር። ሆኖም ግን ያሉት ነገሮች የበዙበት የውድድር ዘመኑ በጀርመን የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል 2 ጊዜ ውድቅ ተደርጎ በዓለም ዋንጫ ስብስብ ውስጥም ቦታ ሳያገኝ መቅረቱም ይታወሳል። እነዚህ ሁሉ መሰናክሎች ቢገጥሙትም አሌክሳንደር አርኖልድ አሁንም ቢሆን ብዙ ተጫዋቾች ሊያሳክሉት የማይችሉት ልዩ ክህሎት ያለው በዓለም ላይ ካሉት ምርጥ የቀይ መስመር ተከላካዮች አንዱ መሆንም ችሏል። በእርግጥም የቀድሞ ሊቨርፑል አሰልጣኝ ጀርገን ክሎፕ በተደጋጋሚ ዓለም አቀፍ ደረጃ ያለው ወርልድ ክላስ ፕሌየር ሲሉ ሲጠሩትም ነበር። ቫሌንሲያ ዩናይትድ ምንም እንኳን የ27 ዓመቶች ከዋና ተቀናቃኛቸው ከአንዱ ጋር ጠንካራ ትስስር ቢኖሩም እሱን ለማስፈረም ንግግሮችን መጀመር አለባቸውም ብሎ ያስባል። ቫሌንሲያ በሜትሮ በኩል እንዲህ ሲል ይናገራል። ትሬንት እኔ በጣም የወደው ተጫዋች ነው። በጣም ጥሩ የቀኝ እግር ያለው፣ ኳሶችን በጥሩ ሁኔታ ያሻግራል፣ እንዲሁም በጥሩ ሁኔታ የሚከላከል ተጫዋች ነው። ለማንቸስተር በጣም ጥሩ ይሆን ነበር። ፕሪሚየር ሊጉን በሚገባ ያውቃል።
ሻምፒዮንስ ሊግና ፕሪሚየር ሊግን ማሸነፍ ምን ማለት እንደሆነ ጠንቅቆ ያውቃል። እሱ ለስፖርቱ ከፍተኛ ፍቅር ያለው ተጫዋች ነው። እሱም በማንቸስተር ቤት ማየት እፈልጋለሁ። ይሄ ሊሆን የሚችል ተስፋ አደርጋለሁ። ምክንያቱም በኦልድ ትራፎርድ እንደዚህ አይነት ተጫዋች ያስፈልጉናል። በዚያ ስታዲየም ውስጥ ለመጫወት ጠንካራ ማነት ያላቸው ሰዎች ያስፈልጋሉም ብሏል። ማንቸስተር ሁልጊዜም ስብስቡን ማደስ አለበት። ይህ ደግሞ ጥሩ የፕሪሚየር ሊግ ወደ ዘመን እንዲኖረና ዋንጫውን እንዳናሸንፍ ተስፋ የምናደርግበት ቡድን ነው ብለዋል። ትሬንት አሌክሳንደር ወደ ዩናይትድ መዘወሩ አስደንጋጭ ሊሆን ይችላል። ነገር ግን ከቀይ መስመር ተከላካይ አንጻር ወደ ውድ የመጣው ማንኛውም ሰው ሊሆን የሚችለው ምርጡ አማራጭ እንዲሆን ተስፋ አድርጋለሁም ብለዋል። በእርግጥ ዲያጎ ዳሎት እንደማይለቅም ተስፋ አደርጋለሁ ሲል አንቶኒዮ ቫሌንሲያ ይናገራል። ውድ ቤተሰቦች ለዛሬ የነበረ ቆይታ በዚያ በቃ። መልካም